ሸገር ቲቪ መዶዴ ፈኖ ሃራ ቻናሊ ኬኝ ሰብስክራይብ ላይክ ሼሪፊ ኮመንቲ ጎቹን ማቲ ኬኘታ ሸገር ቲቪ። የኢራን አዲሱ መንፈሳዊ መሪ ሞጅታባ ኻሜኒ አሜሪካና እስራኤል ከቀናት በፊት በኢራን ላይ በፈጸሙት የሚሳኤል ጥቃት በተገደሉት የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ቦታ ሁለተኛ ልጃቸው ሞጅታባ ኻሜኒ ተክተዋል። የ56 ዓመቱ ሞጅታባ ኻሜኒ በኢራን ምንም አይነት የመንግስት ቢሮ አገልግሎት ያልሰጡ የአደባባይ ንግግሮችን በማድረግ የማይታወቁ ቢሆንም በሀገሪቱ ፖለቲካ ውስጥ ከመጋረጃ ጀርባ ያላቸው ተጽዕኖ ከፍተኛ እንደሆነ ይነገራል። በዚህም የተነሳ የኢራን አዲሱ መሪ አያቶላህ ሞጅታባ ኻሜኒ ስማቸው በስፋት የሚነሳ ሰው ነበሩ። በፈረንጆቹ 1969 በሰሜን ምስራቅ ማሻሃድ ከተማ የተወለዱት ሞጅታባ ኻሜኒ የሁለተኛ ደረጃ ትምህርታቸውን በቴህራን አላቪ መንፈሳዊ ትምህርት ቤት ተከታትለዋል። እንደ ኢራን መገናኛ ብዙሃን ዘገባ ሞጅታባ ኻሜኒ በ17 ዓመታቸው የመከላከያ ሰራዊትን ተቀላቅለው ለ8 ዓመታት በተካሄደው የኢራን-ኢራቅ ጦርነት ተሳትፈው ሀገራቸውን አገልግለዋል። በፈረንጆቹ 1999 ሞጅታባ በኢራን ቅዱስ ከተማ ወደምትባለው ቆም በማቅናት የሺያ መንፈሳዊ ትምህርትን ተከታትለዋል። ኢራን ለ36 ዓመታት የመሯትን አያቶላህ አሊ ኻሜኒ ባጣችበት እና ችግር ውስጥ በገባችበት በአሁኑ ወቅት ሞጅታባ ኻሜኒ በአባታቸው ቦታ ተተክተው የኢራን መንፈሳዊ መሪ ለመሆን በቅተዋል። አንዳንዶች አያቶላህ ሞጅታባ ኻሜኒ የአባታቸውን ፖሊሲዎች እንደሚያስቀጥሉ የገመቱ ሲሆን፣ አንዳንዶች ደግሞ የአሜሪካና እስራኤል የተቀናጀ ጥቃት አዲሱን አያቶላህ ጫና ውስጥ እንደሚያስገባ አንስተዋል። አባታቸውን፣ እናታቸውን፣ ባለቤታቸውን እና ልጃቸውን በአሜሪካ እስራኤል የአየር ጥቃት የተነጠቁት አያቶላህ ሞጅታባ ኻሜኒ ቀጣይ የሁለቱ ሀገራት ኢላማ ስለመሆናቸው እየተነገረ ነው። ሹመቱ ለአዲሱ መሪ አጣብቂኝ እንደሆነ ብዙዎች እየገለጹ ቢሆንም በርካታ ኢራናውያን ሀገራቸው አሁን ካለችበት ቀውስ ሊያላቅቋት የሚችሉት አያቶላህ ሞጅታባ ኻሜኒ እንደሆኑ በማንሳት ደስታቸውን እየገለጹ ይገኛሉ። አንዳንዶች ደግሞ የኢራን መንፈሳዊ መሪነት ቦታ መንፈሳዊ ልህቀትን በመሰረታዊነት የሚጠይቅ እንደሆነ በመጥቀስ ሹመቱ ከአባት ወደ ልጅ የተደረገ የስልጣን ውርስ ነው በማለት እያጣጣሉት እንደሆነ ዘገባዎች ገልጸዋል። በተጨማሪም የሞጅታባ ኻሜኒ ብቃት በተግባር ያልተፈተነ በመሆኑ የብዙሃን እምነት ማግኘት የሚያስችል አይደለም ሲሉ ሹመቱን የኮነኑ አሉ። በኢራን የተፈጠረው የፖለቲካ ሁኔታ በኢራን ውስጥ ያለው የፖለቲካ እና የወታደራዊ ሁኔታ እየተቀየረ እንደሚገኝ ሪፖርቶች ይጠቁማሉ። በተለይ በአገሪቱ ውስጥ ትልቅ ተጽዕኖ ያለው የኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ ኢርጊክ እና ሌሎች የመንግስት ከፍተኛ ኃላፊዎች አዲስ የመሪነት ሹመት በደስታ እንደተቀበሉ ተነግሯል። በሪፖርቶች መሰረት ከታሪካዊው የኢራን አብዮት መሪ ፍርሃት ኻሜኒ ቤተሰብ የሆነ ሰው ወደ ከፍተኛ ኃላፊነት መምጣቱ በመሪዎችና በጦር ኃይሎች ውስጥ በእጅጉ እንደተደገፈ ይገልጻል። እነዚህ መሪዎች ሹመቱን ታሪካዊና አገራዊ አስፈላጊ ውሳኔ በማለት እንደገለጹ ተሰምተዋል። ከተለያዩ የመንግስት ክፍሎች የተገኙ መረጃዎች እንደሚያሳዩት የጦር መሪዎች፣ ፖለቲከኞች እና የሃይማኖት መሪዎች ለአዲሱ መሪ ከእንኳን ደስ አለዎት ወደዚህ ክብር መድረሰው ታላቅ ደስታ ነው በማለት መልካም ምኞታቸውን እየገለጹ መሆናቸው ተገልጿል። በፖለቲካ ተንታኞች መሰረት ይህ ሹመት በኢራን ሪቮሉሽን የተመሰረተውን የአገሪቱን የአብዮታዊ መርሃ ግብር ለመቀጠል እንደሚያግዝ ተገምቷል። ከዚህ በተጨማሪም ይህ ሁኔታ በአገሪቱ የፖለቲካ አቅጣጫ ላይ አዲስ ምዕራፍ ሊከፍት እንደሚችል ተንታኞች ይገምታሉ። በሌላ በኩል በመካከለኛው ምስራቅ ያለው የክልሉ የደህንነት ሁኔታ ከፍተኛ ውጥረት ውስጥ እንዳለ ይታወቃል። በእስራኤል ዩናይትድ ስቴትስ እና ኢራን መካከል ያለው የፖለቲካ እና የወታደራዊ ውጥረት በክልሉ የፖለቲካ ሁኔታን በተጨማሪ እየወሰነ መሆኑ ይገልጻል። አንዳንድ ተንታኞች እንደሚሉት በኢራን ውስጥ የሚደረጉ የመሪነት ለውጦች በክልሉ የፖለቲካ ሚዛን ላይ ትልቅ ተጽዕኖ ሊያሳድሩ ይችላሉ። በተለይም በክልሉ ያሉ ግጭቶችና የወታደራዊ እንቅስቃሴዎች ከፍ እያሉ በሚገኙበት ወቅት ይህ የመሪነት ሹመት ትኩረት ስለሚያስገኝ ተነግሯል። በኢራን ውስጥ የተደረገው ይህ አዲስ የመሪነት ሹመት በአገሪቱ ውስጥ በደስታ ተቀብሎ ሲገኝ፣ በክልሉ ያለውን የፖለቲካ እና የደህንነት ሁኔታ በቀጣይ ወራት እንዴት እንደሚቀይር ብዙዎች በትኩረት እየተከታተሉት ነው። ሸገር ቲቪ መዶዴ ፈኖ ሃራ ቻናሊ ኬኝ ሰብስክራይብ ላይክ ሼሪፊ ኮመንቲ ጎቹን ማቲ ኬኘታ ሸገር ቲቪ